በቃና ቀላል ነው እንዴ? እንዴት ነው ቀላል የማይሆነው? ምን ማለት ነው? እንዴት ነው ቀላል የማይሆነው? እንዴ አይደለም አንቺ ሞዶንም ሰው ነው እሺ የተውኩት ሰላም ፍለጋ የዛሬ አመት አንበሳ አውርጄልህ ነበር በአንተ ቀጠሮ ቀን 5000 ብር ላክልኝ ብለህ ብትጠይቀው ፈጣሪ ምስክሬ ነው መልስ አይመልስላትም። አረብ ሀገር ያሉ እህቶች ነው የሚያሳዝኑኝ ከምንም ከማንም በላይ ከምንም። አሜሪካ እንዳልኩ ነው በሞርጌጅም ትኖራለህ፣ መበደርም ትችላለህ፣ የሆነ ነገር መፍጠር ትችላለህ። በቃ ጥሩ አፓርትመንት፣ ጥሩ መኪና፣ ጥሩ ምግብ፣ ጥሩ ልብስ ምናምን ችግር የለም። ይሄን ያክል ላይፍንም ባትቀይረው። አረብ ሀገር ያሉ ግን የሆነ ሰዓት ላይ ኮንትራቱ ያልቃል፣ ወደ ሀገር ተመለሱ ይባላሉ። 500,000 ብር እንኳን ይዞ መሄድ አይችሉም። አሁን ዱባይ ላይ የሚያሳዝነኝ ነገር ልንገርህ፣ በየጊዜው የሆነ ዝግጅት ይዘጋጃል፣ አረብ ሀገር ሴቶች ይጠራሉ። የሆነ ሆቴል ተከፈተ ይባላል፣ እነሱ ይጠራሉ። የሆነ ዘፋኝ መጣ ይባላል፣ እነሱ ይጠራሉ። በቃ ይሄን አረብ ሀገር እህቶች ብር ይቦጠብጡታል አልኩ። አት ዘ ኤንድ ኦፍ ዘ ታይም ስልክ እንኳን ይዛ ወደ ቤቷ አትሄድም። ስልክ እንኳን ይዘው አገር ቤት አይመለሱ። ቆንጆ ስልክ እና በጣም ነው የሚያሳዝኑኝ እነሱ። እሱ ይኸውልህ በጣም የሚገርም ነገር መንሱር ነው ሜቢ ያንግ ከሆኑ ሳይታወቃቸው Subscribe to my channel. ገብተው ጸበል እየገቡ ነው ግማሹ። እውነቴን ነው የምልህ በጣም ብዙ ችግር ገብቷል። ትራካቸውን ሽጠው ሳያስቡ ትራክ ድራይቨሮች ይኸውልህ ሳያስቡት ሲወጣ አይታወቅም፣ ሲወጣ አይታወቅም። ለልጆቻቸው ብር እየሰጡ አይደለም፣ ቤተሰቦቻቸውን እየረዱ አይደለም። መንሱሬ በጣም በሚገርም ሁኔታ አብዛኛው ጊፍተሮች ከአሜሪካና ከሚገርም የአረብና አረቦችን እና አሜሪካ አትሊስት እንዳልከው መንግስት ፍሪ ፉድ አለ። ቢርበና ሄደን ምግብ እንቀበላለን። መኖሪያ ከፈለግን እስከነል እኛማ ልጆች ምናምን ያለን። አሁን እኔ እግዚአብሔር ይመስገን ሰላም ነኝ። ቢቸግረኝ ቤት ይሰጠኛል፣ ብር ይሰጠኛል። 4 ልጆች አሉኝ። በየልጆች ሁል በቃ እስከ $10,000 ይሰጠኛል ብጠይቅ። ስራ ከሌለኝ ቤት ይኸውልህ ቤት አሁን ቤት አለኝ፣ ንብረት አለኝ፣ ታውቃለህ፣ ስታክ ማርኬት አለኝ። በጣም ምንም አይሰጠኝም ብር ስላለኝ። ያንን ሁሉ ግን አሁን ለምሳሌ መደበቅ ይቻላል ታውቃለህ። በእንትን አድርጌ ለሰይ ትራስት ክሬት አድርጌ ምናምን ድብቅብቅ ማድረግ እችላለሁ። ከዛ ሂጄ መንግስትን ቤት ይሰጠኛል፣ ለልጆቼ ትምህርት ቤት ያስተምርልኛል፣ ምግብ፣ ልብስ፣ ሁሉን ነገር መስጠት ይችላል ቢቸግረኝ። አረብ ሀገር ግን አይሰጣቸውም። ኢትዮጵያ ግን አይሰጣቸውም። ከምን ያመጣል? ሰውን ያውን ማንቃት የፈለኩት እነዚህ ሰዎች መንሱር አንተ ብሔርን ሳትሳደብ ሃይማኖትን ሳትሳደብ ይህ ባህልና ካልቸርን አንድ ቀን ሳታስነውር ነው የሰራው። ተረዳኝ። እንዳንተ ሰዎች ተከትለው ቢመጡ በአሁኑ ሰዓት አንተ በደህና ጊዜ ነው የመጣው መንሱር። ደግሞ አንተ ትንሽ እግዚአብሔር ትንሽ በቃ አሮን ነው ሁሉ ኮከብ አለው። እነዚህ ግን ምን አድርገው ነው ብር የሚያገኙት መንሱር? ሄለን ወይም ኤኒባዲ ስማቸውን ምን አድርገው ነው ብር የሚያገኙት ማወቅ አለብህ። አሁን እኔ የደነገጥኩት ታፕ 100 ገንዘብ የሚሰሩት 90ው መንሱር ብታያቸው ትደነግጣለህ። ቅቤ ተቀብተው በርበሬ አድርገው ራቁታቸውን ሻወር ወስደው ውጭ ተንከባልለው አሁን ሁሉም ቲክቶከር መሆን ይፈልጋል። እንዳንተ አይደለም ግን መሆን የሚፈልገው መንሱር። ምክንያቱም አንተም አቆምከው። አንተም አሁን ኦልሞስት 2 ዓመት አይሆንም እዚህ በቲክቶክ ገንዘብ መስራት ካቆምክ። ይወዳ አንደኛ ነገር እኔ በምሰራበት ጊዜ ጊፍት ዝም ብሎ ነው አንበሳ የሚወርድልህ እንጂ ሂደስ ተቀጥተ ምናምን ሆነ ምናምን እኮ አይደለም። ቅጣት የሚባል ነገር የለም በዛ ዘመን። ሰው ዝም ብሎ ነው የሚሰጥህ ጌም ስትጫወት እንዳትሸነፍ። አንዳንዴ እኔ ራሴ ደነግጣለሁ። 2-3 አንበሳ ዝም ብዬ ሳወራ ሰው ሲሰጠኝ ወላሂ ደነግጣለሁ። ለምን? አንደኛ ብዙ ብር ነው የሚያወጡ እነዚህ ሰዎች። ሁለተኛ ነገር ደግሞ አንዳንዴ ማን ነው የሰጠኝ ብዬ ሁሉ እኮ አያለሁ። ታንኪዩ እንኳን ለማለት ምን ልል ፈልጌ ነው። እኔ አሁን እንዳልከው አሜሪካ የሚኖር ሰው ባይ ኤኒ ሚንስ እንትኑን ስታንዳርዱን ጠብቆ መኖር ከቻለ ምንም ችግር የለበትም፣ መኖር ይችላል። መብላት መጠጣት ምናምን አይቸገርም። አረብ ሀገር ያሉ እህቶች ግን እባካችሁን የጌም ቀጠሮ የምናምን ቀጠሮ እየተባለ የምታወጡት ገንዘብ ህይወታችሁን በጣም እያበላሽ ቢያንስ ቤተሰብ እዛ እየተቸገረ ሶሮ ጌም እቁብ ገብተው ምን አድርገው ለሰው ይሰጣሉ። አስባል አንድ አንበሳ ለመግዛት ደግሞ ከሀገር ይለያያል ታውቃለህ።
ከ320 እስከ $500 ነው ኮስት የሚያደርገው አንድ አንበሳ ለመግዛት። አረብ ሀገር የምትሰራ የማዳም ቅመም በወር የአንድ አንበሳ ዋጋ ታገኛለች? ኔቨር ተቀማጭ ታረግ አትችልም በፍጹም። ግን ያወርዳሉ። መንሱር ለማን ነው የሚሰጡት? አሜሪካ ላሉ ሰዎች፣ አውሮፓ ላሉ ሰዎች። ለማን? በቀን ይኸውልህ መንሱር በቀን አሁን አሳይ ስላለች ነው ሄለንዬ $900 $5000 ነበር የምትሰራው መንሱር። $5000 $70,000 መንበር በባለፈው $56,000 ተወስዶባት ከአካውንቷ መንሱር። በየሳምንት ነው አለ ብር የሚወጣው ከቲክቶክ። በሳምንት 56,000 ብር አስቀምጣ $56,000 ሰርታለች ማለት ነው። ገብቻ እየወጣ አወጣሁት። በቀን $5,000 ነበር የምትሰራው ሄለን። አንደኛ ይኸውልህ ብር የሚያወጣላቸው ሰዎችን አውቀዋለሁ። ወደ አሜሪካ ነው የሚገባው። ከአሜሪካ ነው በብላክ ማርኬት አድርገው የሚልኩላቸው መንሱሬ። አገርንም እኮ እየጎዱ እኮ ነው። አገርንም እኮ እየጎዱ ነው መንሱር። አቃላው ኢትዮጵያ ውስጥ ያሉ ኢትዮጵያ ላይ እኮ በኢትዮጵያ አካውንት ማውጣት ይቻላል ይመስለኛል። አይ ቲንክ ሶ ቀጥታ ወደ ንግድ ባንክ ማስገባት የሚቻልበት ሲስተም የለም። ፔፓል ብቻ ነው። አይቻልም። ቲክቶክ አይችልም። ምክንያቱም ቲክቶክ ብሩ የሚወጣው በፔፓል ነው። ፔፓል ደግሞ የአሜሪካ ኩባንያ ነው። ስለዚህ እንዲያውም ቱቢያኖሶቹ በባለፈው ጆን ዳንኤል 85 ሚሊዮን ብር የተያዘበት እኮ የብዙ ሰዎችን የሚያወጣላቸው እሱ ነበር። ዱባይ ማውጣት ስመት ትራዮ ዳቢ ስለሚቀዱ እኔም በቪዲዮ ስላለው ወንድማችንን በቪዲዮ እህታችንን በቪዲዮ ስላለች ስለኛ እዚህ ስላለን ሰው እናውራ ብዬ በሌላ ሰው ይወጣል። ለምን መሰለህ? ለምሳሌ ነው እኔም ራሱ አሁን በእኔ እንዳይወጣ ከፈለኩኝ አካውንቴን ብሩን በሌላ ሰው እንዲገባ ታደርገዋለህ። አካውንቱ የኔ ነው፣ ግን ይሄ የእንትኑ የብሩ የሚወጣበት ስም ሌላ ሰው ይሆናል። ያ ሰው ነው ብሩን የሚያወጣው። ስለዚህ እኔ ብር እንደምሰራ አይታወቅም። አሁን አሜሪካም ራሱ መጥቶ ታክስ ላለመክፈል ብለው በሌላ ሰው ነው የሚወጣላቸው። ብዙ ኮራፕሽን አለ። ባይዘዌ ግን እዮዳ ፔፓል አሁን ፔፓል አካውንት እነዚህ እኔ አሁን ቡርኪና ፋሶ ነው ያለው ነገር ያለው አይደል? ነገር ቡርኪና ፋሶ ነኝ። ቪዛ ኖሮ የሆነ አፍሪካ አገር ሄደ አካውንት በስምህ ከፍተህ ኦንላይን ክሬት አድርገህ ካርድ ወስደህ መሄድ ትችላለህ። ያው ያን ያክል ርቀት ዩጋንዳ ሄዶ መክፈት ይችላል፣ ኬንያ ሄዶ መክፈት ይችላል። ያን ግን ለመክፈት እንትን ያስፈልጋል፣ ቪዛ ያስፈልጋል፣ መኖሪያ ፍቃድ ይፈልጋል፣ ቪዛ ይፈልጋል። ግን ሲምፕል ነው። አሁን ገቢውን እያየ አይደል እንዴ? የአንድ ቀን ገቢ ነው እኮ እኔ አንዱ ባይ ዘ ወይ ሀራ አስተካክሉ። መንሱር $1.2 ሚሊዮን የሰጠ ሰው አለ። ጣል ያርግልና ሰጭ ነኝ እያለ ነው። ሀራ አትቀልድ። ይኸውልህ መንሱር ሌቨል 41 ማለት አሁን ሌቨል ታውቃለህ አይደል መንሱር? ሌቨል ከ60 እስከ 36 በላይ ያሉ ሌቨሎች $50,000 በላይ ነው። 40 ስትገባ $120,000 ሰጥሃል። 40 ማለት $120,000 ማለት ነው። 50 ማለት $1.800,000 ማለት ነው። 47 ማለት $750,000 ማለት ነው። ስለዚህ ይኸውላችሁ ጋይስ እዚህ ጋር ሌቨል 47 ሰዎች አሉ። ኢትዮጵያ አበሾች አሜሪካ የተቀምጠው ምን እየሰሩ ነው? $1.2 ሚሊዮን የሰጠ ሰው አለ። ግን ያው አይ ቲንክ ደስታ ይሰጣቸዋል ይመስለኛል። አሁን እኔ ሶሪ እዮዳብዬ አሜሪካ ያለ ሰው ምንም ነገር አያስደንቀኝም። እንዲያው አረብ ሀገር ያላችሁ እህቶች እባካችሁ እናንተ እጃችሁን ያዙ ፕሊዝ። እናንተ የምትሰጡት ሰው ወላሂ ሜሴጅ እንኳን አይመልስላችሁም። ሜሴጅ እንኳን አይመልሱላቸውም እኮ በጣም የሚገርም ቀጠሮ ጌም ተብሎ በየ6 ወሩ በየአመቱ ምናምን የሚደረገው ነገር ብዙ ሰው ገንዘቡ እየተበላ ነው ያለውና አስደርገን ፎሎ ያርጉኝ። እኔ ጊፍተር ነኝ። ሁላችሁም ፎሎ አርጉና ጊፍት ጌም መጫወት ሐሳብ ያላችሁ ቅድ ያላችሁ ሰዎች ፎሎ አርጉና ልክ ጌም ስትጫወቱ ወደ እኔ
ያሳየኛል። እዛ እየገባው ጊፍት ሰጣቸዋለሁ። 1.5 ሚሊዮን ከዚህ በፊት ጊፍት አድርጌያለሁ። አሁንም እቅድ አለኝ። ሁላችሁም ጌም የምትጫወቱ ሰዎች ወይም ጌም ሀራ ተመቷል ዛሬ ፎሎ ያደረጋችሁ ተከተሉ። ሀራ ተመቷል ዛሬ። እዚህ አጋጣሚ እኔ በጣም ያለው በሁለት ነገር አድንቄ ነው። ቱ ቢ ኦነስት የሰው ልጅ መስጠት እፈልጋለሁ። በመጀመሪያ ደረጃ የሰራሁትን ቪዲዮ ላይክ አድርገሃል። አንደርስታንድ ስላደረከኝ በጣም ነው ደስ ያለኝ በዚህ ጉዳይ። በሁለተኛ ደረጃ በጣም በሚገርም ሁኔታ ምንም ሲጮህበት የነበረው ምን መሰለህ፣ የዚህ የአረብ ሀገር ያሉ ሴቶች ልብ የሚነካ መልእክቱ እኔ አውቃለሁ። በተለይ አማራ ክልል ላይ ያሉ እህቶቻችን ወደ አረብ ሀገር ሲሄዱ በተሴብ በሬ ይሸጣል፣ በሬ ይሸጣል ያለው መሬቱን ይሸጣል። በጣም ያላቸው ሁለመናቸውን ሸጠው ልጆቻቸውን ወደ አረብ ሀገር ይልካሉ። አረብ ሀገር ላይ ቁጭ ብለው ጽዳት እየሰሩ በጣም ያነሰ ነገ ሲመለሱ ትዳር ይዘው ቤት ይዘው መኖር የሚችሉ ሰዎች ገንዘባቸውን ሲያባክኑ ቤተሰቦቻቸው ምን ያህል ችግር ላይ እንዳሉ እየተረዱ ለቤተሰቦቻቸው መርዳት ሲገባቸው ለዚህ ለማንም ዘልዛላ ለማይጠቅም ወንበር ላይ ቂጧን ለምታለፋ በዛውም አሜሪካ፣ ካናዳ፣ አውስትራሊያ በተለያየ ዓለም እየኖሩ ይሄንን ተላብጡ የሚውሉ ካናዳ ላይ ወጣ ብሎ ቢሰሩ፣ አውስትራሊያ ወጣ ብሎ ቢሰሩ፣ አሜሪካ ላይ ወጣ ብሎ ቢሰሩ ማግኘት የሚችሉ ሰዎች እነሱንም ብልግና ውስጥ እየከተትን እኛም ገንዘባችን አላስፈላጊ ቦታ እያወጣን እየሰጠን ቤተሰቦቻችን ማሳዘን ራሳችን እድሜያችንን መጨረስ ስለሆነ ፕሊዝ አረብ ሀገር ያላችሁ ሴቶች በአሜሪካ ወደ ጸበል የገቡ ስራቸውን ቤተሰቦቻቸው የተበተኑባቸው ጭምራሉ። ወደ ጸበልም የገቡ ወደ ሀገር ቤተሰብ የተበተነበት በዚህ በጊፍት ማለት ነው። አስቡ። በቃ ይሄ ሲሪየስ ነው። ይሄ ምንም ፖለቲካ አይደለም፣ ምቀኝነት አይደለም፣ እከሌ ስላገኘ አይደለም፣ ምን አይደለም። ይህ ሲሪየስ ነው። በቃ ለህይወታችሁ አስቡ የሚለውን መልእክት ስላስቀመጥክ ደስ ብሎ ነው የገባው። ስራ ቦታ ነው ያለው ትዮዳው። ቴንክ ሶ ማች ስላስገባችሁኝ። ጥላዬ ልክ ነው። እኔ ራሱ 1.5 ሚሊዮን ዶላር አውጥቼ ሆስፒታል 5 ቀን ነው የተኛው። ሆስፒታል 5 ቀን ተኝቼ ነው በሳክራቲስት ምናምን ምርመራ ተደርጎልኝ እርዳታ ተደርጎልኝ ነው የወጣው። እና በጣም ነው የሚያቀውስ፣ ብዙ ብር ነው የሚወስድብህ። እና አንዱ እኔ ነኝ። ያው እንዳልኳችሁ ፎሎው እያደረጋችሁ እንግዲህ አንተ አንዳንዱ ብሔርና ብሔርን አባልቶ ሃይማኖትን አባልቶ ብሔርተኛ መስለው አሁን ቤታዩ የአማራ ብሔርተኛ መስላ ኦሮሞን ትግሬን ተሳድባ ህዝብን አባልታ አፋጅታ ዛሬ ገንዘብ መስራት ስትጀምር ኢትዮጵያዊ ሆነች። ተመልከቱ ምን ጉድ እንደሰሩ ነው የምልህ። አሁን መንሱር ምንም አላደረገም አይደል በራሱ። እኔ አሁን የሚያሳዝነኝ ምንድነው የሆነ ህዝብን ለ4 ዓመት ለ5 ዓመት እዚህ ደረጃ እውቅና ለማግኘት ብለው በዚህ ደረጃ አርገው ከዛውን ብር መስራት ሲጀምሩ ኢትዮጵያዊ ሆኑ። ፖለቲካ የለም ምን የለም። ታስናገድ ጥሩ አይደለም። ምን ነው ሁላችሁም ፈራችሁ እንዴ? ምን ይሆናል መሰለህ ሪከርድ እሺ ቆይ ጀነራል አርገው ምን ስትጠራ ለሰው ለምን ቪው እንሆናለን? ኦኬ ወራም ሳይንስ መንሱር ኦኬ ጀነራል ስም ሳልጠራ አርገ አሁን ይኸውልህ ገንዘብ ይስሩ በፈለጉ መንገድ አይደለ መንሱር ገንዘብ አትስሩ አይደለም እኮ ገንዘብ ግን ለመስራት ትውልዱ አሁን ከኋላ ያለው ትውልድ ማንን መሆን ነው የሚፈልገው? እነዚህ ሰዎች ግን በገንዘብ እየተሰጣቸው ያለው ምን እያስተላለፉ ነው? በመልካም ነገርማ ሚሊዮን ለምን አትሰሩ? ቢል ጌት እኮ ቢሊየነር ነው። ኢላን ማስክ ቢሊየነር ነው። ቢሊየን ስሩ። እዛ ላይ ነው ፎከስ ማድረግ ያለብን። እንድታውቁ የፈለኩት ሰው ኔጌቲቭ ኤነርጂ ይዞ መንሱር ኔጌቲቭ የሚያስተላልፉት ገንዘብ ስለሚሰራ እኮ ነው። ህዝባችን ኔጌቲቭ ለሚመጡ ሰዎች መስጠት አቁሙና ለጥሩ መልካም ፖዚቲቭ ለሀገር የሚጠቅሙ ህዝብን የሚጠቅሙ ወይም ለዛ ላይ መዞር አለበት። ካለበለዛ እንዴት ከላይ እንዳለ ገንዘብ የሚሰሩት ስሚ እንዳሉ ብትመለከቺ ትውልድ የሚያበላሹ በብሔርና ብሔርን የሚያጋጩ ሃይማኖትና ሃይማኖትን የሚያጋጩ በጣም የሆነ ላይ ኔጌቲቭ እንትን ያላቸው ናቸው። ይሄ ነገር ጥሩ አይደለም። ነገ ከነገ ወዲያ የእናንተ ልጆች እኔ አሁን ብሩን የማሳየው ብር እንደሚሰሩ ለማሳ 500,000 400,000 300,000 200,000 ዶላር ማንም አይሰራም። በአሜሪካ መንሱር ማንም አይሰራም። ኖባዲ ኢዝ ሜኪንግ ዳት 200,000 ዶላር ማለት ዶክተር ነው። ያውም ብዙ 10 ዓመት ምናምን ኤክስፔሪየንስ ያለው
ብር መጥፎ ነው መጽሐፍ ቅዱስ እንደሚለው ስፔሻሊስትን ያለ ሜክ የሚያደርጉት ስፔሻሊስት ዶክተር እንደዛ ሜክ የሚያደርገው ስፔሻሊስት ዶክተር ጠበቃ ደጉሎ ጋር ለምን ተገናኘን? የምታውቁትን ነገር ኮሜንት ላይ አድርጉልኝ። እንዲያው ብዙ ጊዜ ግራም የሚገባኝ ነገር ወንጀል መስራት ማለት ተጠያቂነት፣ ይሄ ምንድነው ህግን አለማወቅ ከተጠያቂነት አያድንም የሚባል ነገር አለ። እሱን ነገር እስቲ አጠር አድርገህ እንዲያው ለወንድሞቼ ነገር አጠገብ መቀመጥ አለብኝ። ያው ጠበቃ እዚህ ተቀምጦ ሳይሆን በክብር እሱ ጋር መቀመጥ አለብኝ ብዬ በመጀመሪያ ደረጃ ወደ ቢሮ ስለጋበዝከኝ እጅግ በጣም አድርጌ አመሰግናለሁ። እንግዲህ በተለምዶም ህግን ያለማወቅ ከተጠያቂነት አያድንም ይባላል። ይህ በተለምዶ የሚባል አባባል አይደለም። በሀገራችን የፍትሐ ብሔር ህግ ላይ በግልጽ ተደንግጎ የሚገኝ ነው። ይህ ማለት ምን ማለት ነው? አንድ ሰው በተከሰሰበት ጊዜ ችሎት ቀርቦ ይሄንን ህግ አላወኩም ነበር ማለት እጅግ በጣም ቀላል የሆነ ስለዚህ አላወኩም ቢልም ከመጠየቅ ወደ ኋላ አይልም። ጥንቃቄ አድርጉ እያልከኝ ጥንቃቄ አድርጉ። ሶሻል ሚዲያ ላይ ለምትናገሩት ነገር ጥንቃቄ አድርጉ ነው። ለማንኛውም በቅርብ ቀን አዳዲስ ነገሮችን ይዘን እንመጣለን። ታንክ ዩ ሶ ማች አመሰግናለሁ ወንድሜ። ታንክ ዩ ፎር ካሚንግ ብራዘር። እቺ ነገር ደግሞ ሁሌ ጠበቆችን ጀጠፈው። አዎ ታንክ ዩ ብራዘር። ኦኬ ሲ ዩ ብራዘር። Subscribe to my channel.